ሰላም እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ክብር ይስፋ ለመድኃኒዓለም። እንዴት ናችሁ? እና ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ሁለተኛ ብሎጌ ነው። ከዛን ቀጥሎ እዚህ ጋር ምግብ እየሰራን ነው። ከማጋ መሰላችሁ ምግብ የምሰራው ከራሴ ጋር ነው። ሽንኩርት ከታተፌ ምን ብዬ እዚህ ጋር ጨረስኩኝ። ሰዎች ስለማይኖሩ ይሄዱ ስለሆነ ሽታ አይወዱም እና እዚህ ጋር ብረት ድስቱ አደረገው። ከዛ ላችኋለሁ ሰዎች እንትን አይወዱም ሽታ ሊወጡልኝ ስለሆነ ምናምን እና የምሰራው ምግብ ደግሞ ምን እንደሆነ ታውቃላችሁ? ቲማቲም በምን ድንች፣ ቲማቲም፣ ሽንኩርት፣ ካሮት ፍቅፍቅ የተደረገ ማለት ነው። ቲማቲሙን ፍቅፍቅ፣ ድንቹን ፍቅፍቅ ማለት ነው። ከዛ ሰዎች ሊወጡልኝ ሲሆን እኔ ምግቤ ልስራና ልብላ። እነሱ ከውጭ አምጥተው ሰርተው ያኔ አምጥተው ሲበሉ እኔ በጣም የሚያናድዱኝ አያመጡም። አንዳንድ ጊዜ ከፈለጋቸው ብቻ ነው የሚያመጡት ማለት ነው። እኔ ደግሞ እህታችሁ ስናደድ እንደዚህ ነው በቃ የማደርገው ማለት ነው። ንድድ ሲለኝ ምናምን በቃ በደንብ ስርት አደርግና በዛው ጨጓራቸውን ላጥ ነው የማደርገው እና አሁን በልቼ ሪከርድ እያደረኩላችሁ ብሎጌን እየሰራው ቤቴን አጸዳድቼ ምናምን ከዛ ምን አረጋላችሁ መሰላችሁ? አንድ ላይ ጅምቅ አረገዋለሁ። ሁሉንም ቲማቲሙንም፣ ሽንኩርቱንም፣ ሰልሱንም፣ ዘይቱንም፣ ምኑንም ጨውነሽ ምንነሽ በቃ የሚቀር ነገር የለም። አንድ ላይ ነው ጅምቅ የማደርገው ማለት ነው። ያኔ ሽታ አይወዱም የኔ ሰዎች። ሽታ ከሸተታቸው እሪ 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 ነው የሚሉት። እጣን አጭሼ ምናምን ያኔ እጣን ደግሞ አይወዱም ብዙም ማለት ነው። ከዛ እኔ በጣም እናደዳለሁ። ከዛ ምግብ ራሱ የሰራሁትን ምግብ ለመብላት ይደብረኛል ማለት ነው። ከዛ እናደዳለሁ ምናምን እንጣላለን በቃ ያኔ እሷ በእርግጥ እንዳሰሪ ምናምን ብላኛለች። ተነጋግረን ምናምን አውቄ ነው የምሰራው። ቢሆንም አንዳንዴ ከቤት ጥፍት ሲል እንዶሚ ብቻ ምናምን ሲሆን ቀለባችሁ በጣም ነው የሚደብረው። እዚህ ጋር ደግሞ ጀዘር እየፋቀው ነው፣ ካሮት እየበላሁም እየፋቀሁም እያወራሁም እኮ ነው ስልክ ማለት ነው። ስራ እየሰራው ማለት ነው። የራሴ ምግብ ልጣድና ከዛ ሳላ ምናምን በቃ አጸዳለሁ ብዬ ላጸዳ ምናምን። ይሄ ጋር ደግሞ አያችሁ ሁሉንም ሽንኩርት ምናምን በቃ አንድ ላይ አድርጌ ሁሉም አለው ቅመሙ ምኑ ሁሉም። እዚህ ጋር ደግሞ ቤላ ጸዳ አንድ ሰው ነገራችን ቤታችን ፏ ያለ ነው። በስ ያኔ አለ አይደለም በቃ ያው ላጥዳው ብዬ ነው እንጂ ፏ ያለ ነው ቤታችን። የታችኛው ማለት ነው አይቀመጡበትም እነሱ ብዙም አይደለም። እና ይኸውላችሁ እዚህ ጋር የካሜራ ሱስ። ይሄ ጋር ደግሞ ዝም አልኩት። የቂጡ እንደውም ያዝ አድርጎብኛል ማለት ነው። ዝም አልኩት። በራሱ ጊዜ በስሎን ያገኙት እሳቱን ቅንስ አድርጌ ማለት ነው። እዚህ ጋር ደግሞ ይኸውላችሁ እየመሳሰኩ ነው። ቤታችን በጣም እኮ ነው የሚያምረው ቤታችን። ኧረ አለሜንሽ እዚህ ጋር ደግሞ እንዴት ነው የሚያረጋት በፈጣሪ! እንዴት ነው የሚቆላት? አንዳንድ ቀን እኮ ሙዚቃ ይንከፍትና ምናምን እንደዚህ ሲቆላይ ሰዎች ይመጡብኛል ማለት ነው። ካሜራው ተቀምጦ ምናምን በቃ እዚህ ጋር እንጠጥ እያለች ነው። አቤት እዚህ ጋር ደረሰ ማለት ነው። አያችሁ ነጭ ሩዝ ለብቻው ሰራሁኝ። ለእኔ ነው ግን አበዛዋለሁ። ብዝት ነው የሚልብኝ ማለት ነው። እና ይቀመጣል። ሩዙን ቁጭ አረግና ለብቻው ቅንስ አረግና ይኸውላችሁ የሰራሁት እኮ ሩዝ። ይሄንን ባይዘወይ ሴትዮ ለሁላችንም ነበር የምሰራው። እኔ ግን ለአንድ ራሴ አስቀምጠዋለሁ። ነጩንም ሩዝ ደግሞ ለብቻው ቁጭ አረግና ሰላጣ ምናምን ሰራና እበላዋለሁ እላችኋለሁ። ከዛ እዚህ ጋር ደበላለቀው ምናምን በቃ እዚህ ጋር ደግሞ ቡናዬን ጨረሱች። የመጨረሻዋ ቡናዬ ናት። አያችሁ እንዴት እንደሚያምር ከለሩ በጣም ነው የሚጣፍጠው። እዚህ ጋር ደግሞ እንቁላል፣ ወይኔ እኔ እኮ ስናደድ አይታል እንቁላል ደግሞ ከላይ እንዳረግበት ማለት ነው። እዚህ ጋር ቡናዬ፣ እዚህ ጋር ምግቤ ደረሰ። አያችሁ እንዴት አባቱ እንደሚያምር በእውነት በጣም የሚጣፍጠው ያላችሁ ከእንቁላል ጋር። አቤት አለሜንሽ ወድ በእውነት ከተናደደች እኮ አይጣል። ከተናደዱ ባልበላው እንኳን በቃ ጥርቅም አድርጌ ነው የምሰራው። ብዝት አድርጌ በጣም የምናደደው ማለት ነው። እንደዚህ
ለራሳቸው አምጥተው ለእኔ ሳያመጡ ቤት ምግብ እንደማይሰራ እያወቁ ግን ለእነሱ ብቻ ነው የሚያመጡት ማለት ነው። ከዛም እዚህ ጋ ቡናው ደረሰ። የቀዳሁ ካሜራ እንትን ብዬ እና እዚህ ጋ ቡናዬን ጠጣጣሁ ምናምን። ከዛ ፎቅ ልወጣ ነው ስራ ልሰራ ምናምን በቃ። ከዚህም በኋላ የለም ላይ ነው ስራ የምሰራው። እዚህ ጋ እጣን አይወዱም ግን አጨሱ። ለማንኛውም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ይጣፍጣል እያልኩ ነው። ራሳችሁን ጠብቁ። እንዳይሸት የምትፈልጉ ከሆነ ምግባችሁ እንደኔ አድርጉና ስሩት። ምንም አያመጡም። እንግዲህ የሰው ልጅ ሳይበላ ሳይጠጣ ምን እያወራች ነው? በፈጣሪ አለሚነሽ እኮ ስታወራ አንዳንዴ ምን እያወራሁ ራሱ እንደሆነ ጠፍቶብኛል። እዚህ ጋር ቡናዬን እየጠጣሁኝ ነው። በጆግ ነው የምጠጣው እያልኩኝ ነው። እኔ በዚህ ነው የምጠጣው። ቡና የራሴ ቡና ነው ግን በዚህ ነው የምጠጣው። ለማንኛውም መልካም ቆይታ ይሆንላችሁ።